ይሄ ውጤት ምን የሚያሳይ ይመስልሻል? እኔ ነገርኩ እኮ ከእናቴ ውጪ ማንንም አልፈልግም። እውነት ለምን ቆይ ንገርኝ አይደል? ይሄ ውጤት ምን የሚያሳይ ይመስልሻል? እንዴት ምን ግምት አባትሽ ናቸው አቶ እኔ አሁን ለተባልኩት ነው የምታስበው? ይሄ ውጤት ምን የሚያሳይ በምንም ታምር ያሳየው ነው። በቃ እርግጠኛ ሆኜ ነው። ወደ ዛሬው ውጤታችን እንሄዳለን ማለት ነው። እሺ በዮሃ ሚዲያ መልካችነት በወይዘሮ ማህሌት መኮንንና በአቶ አበራ ተኮላ የዲኤንኤ ምርመራ ጉዳይ በቁጥር ተብሎ ቁጥር ተጠቅሷል። በ12/8/2018 ምርመራ እንዲደረግ መጠየቃችሁ ይታወቃል ይላል። ስለዚህ በጥያቄያችሁ መሰረት ምርመራውን አጠናቀን ቁጥሩ ፎረንሲክ ብሎ ቁጥር አለው የሆነ የምርመራ ውጤት መግለጫ 2 ገጽ በዚህ ደብዳቤ ሽኝት መልሰን እየላክን የምርመራ ውጤት መግለጫው የፎረንሲክ ምርመራ ምክትል ዋና መምሪያ አባሪ ማህተብ ከሌለው ዋጋ የሌለው መሆኑን እንገልጻለን ይላል። ይሄው ማህተብ አለው። አሁን በማን ስም ነው የምትጠሪው? መኮንን። በመኮንን። እሺ የላኪው ቁጥር ብሎ ቁጥር አለ። የምርመራው የተጠየቀበት ቀን በ12/8/2018 ዓ.ም የናሙናው የምርመራውን የጠየቀው አካል እዮሃ ሚዲያ። የናሙናው ዝርዝር በእዮሃ ሚዲያ መልካችነት በወይዘሮ ማህሌት መኮንንና በአቶ አበራ ተኮላ የዲኤንኤ ምርመራ በአቶ አበራ ተኮላና በወይዘሮ ማህሌት መኮንን መካከል የአባትነት ግንኙነት መኖሩን በዲኤንኤ ምርመራ ለማረጋገጥ አቶ አበራ ተኮላና ወይዘሮ ማህሌት መኮንን በአካል ቀርበው ለዘረመል ወይም ዲኤንኤ ምርመራ ባለሙያ የሰጡት ከአፍ ውስጥ የተሰበሰበ ምራቅ እና የጉንጭ ህዋስ ተመርማሪ ናሙናዎች ናቸው። የወይዘሮ ማህሌት መኮንን ናሙና የላብራቶሪ መለያ ብሎ KA 381/S01 ነው። የአቶ አበራ ተኮላ ናሙና የላብራቶሪ መለያ KA 381/S02 ነው። ናሙና የተወሰደበት ቀን በ12/8/2018 ዓ.ም ነው። በድጋሚ ናሙና የተወሰደበት ቀን ደግሞ በ28/9/2018 ዓ.ም ነው። አያችሁ መጀመሪያም የሰጣችሁበት ሁለተኛም የሰጣችሁበት ቀን ተጠቅሷል። ናሙና የተወሰደበት ቀን የመጀመሪያው በ12/8/2018 ዓ.ም ነው። በድጋሚ ናሙና የተወሰደበት ቀን በ28/9/2018 ዓ.ም ነው። ምርመራው የተጠናቀቀበት ቀን በ8/10/2018 ዓ.ም ነው። የተጠየቀው ምርመራ አቶ አበራ ተኮላ የወይዘሮ ማህሌት መኮንን ወላጅ አባት ወይም ባዮሎጂካል ፋዘር መሆን አለመሆናቸው እንዲረጋገጥ ተጠይቋል። ጥያቄያችን ይሄ ነው። የአባትነት፣ እናትነት፣ ልጅነት ወይም ሌሎች ቤተሰባዊ ዝምድና የዲኤንኤ ምርመራን ለማከናወን ከአቶ አበራ ተኮላና ከወይዘሮ ማህሌት መኮንን ከአፍ ውስጥ የሚወሰድ ምራቅ እና የጉንጭ ህዋስ ተመርማሪ ናሙናዎች በዲኤንኤ ምርመራ ባለሙያ ተሰብስበዋል። ቤተሰባዊ ዝምድናን ለመለየት የሚያገለግሉ የዲኤንኤ መለያ ክፍሎች እንዳለ ተገልጸዋል። እነዚህን በመጠቀም ተባዝተዋል። የተባዙት የእያንዳንዳቸው ከላይ የተጠቀሱት ግለሰቦች የዘረመል መለያ ምልክቶች ከተለዩ በኋላ የተለያዩ ሶፍትዌሮችን በመጠቀም የማወዳደርና የመተንተን ስራዎች ተከናውነዋል። ከላይ የተዘረዘሩት የምርመራ ሂደቶች ትክክለኛነታቸውን ለመቆጣጠር የሚያስችሉ የታወቁ ማወዳደሪያ መቆጣጠሪያ ናሙናዎች ጥቅም ላይ ውለዋል። የምርመራው ውጤት ከላይ በተጠቀሰው ምርመራ መሰረት ከአቶ አበራ ተኮላ የተወሰደው ዲኤንኤ ወይም ዘረመል ከወይዘሮ ማህሌት መኮንን ከተወሰደው ዲኤንኤ ወይም ዘረመል ጋር ተመሳክሮ አቶ አበራ ተኮላ የወይዘሮ ማህሌት መኮንን ወላጅ አባት የመሆን እድላቸው 99.99 ነው። ይሄ ማለት ከላይ በተጠቀሰው የዘረመል ምርመራ መሰረት አቶ አበራ ተኮላ የወይዘሮ ማህሌት መኮንን ወላጅ አባት መሆናቸው ተረጋግጧል። አባት ነዎት?